ወላጆችን መንከባከብ ወላጆችን መኻደም ሊሆን ይችላል እነሱ መልካም መዋል ለነሱ ጥሩ መሆን በጎ መሆን ወصيቱላህ ሱብሓነሁ ወተዓላ لعباده አላሁ ዐዘ ወጀል ወصያ ነው አደራ ነው ማለት ነው ለምን لعباده المؤمنين ለአማኞች አደራ ያለው ነገር ነው አምላካችን አላህ جل وعلا الله من إلال فقد قال الله سبحانه ووصينا الإنسان بوالديه حسنا بل إلى دمو إحسانا إلى الله سبحانه وتعالى يسوي لجوتشن أدرى بلنال بمن لاي ووصينا الإنسان بوالديه بولاجوتشو أدرى بلنال حسنا ملكام يولزند ملكام بموال بولاجوتشو لاي أدرى بلنال إلى الله جل وعلا تاتشوه الله سبحانه وتعالى لكتشوه الله عز وجل سوى السنة إلى ألا تعبدوا إلا إياه كالسوج ليلان لا تقزوا ليلان لا تعملكوا وبالوالدين إحسانا بولاجوتشاتهم بقول للتولو زند إما يبلغن عندك الكبر أحدهما أو كلاهما أنت بهوت سأله مالتنا ويما أنت زند يدرسوك هنا بتلك النتاتشو ويم دمو أرجتو أنت زند يدرسوك هنا عنداتشو ويم دمو هلتاتشو فلا تقول لهما أف አትበላቸው በንግግር ማለት ነው። ይሄ እንግዲህ ኡፍ ማለት የተሰላቸ የሆነ ንግግርን አትናገራቸው ማለት ነው። የሆነ ነገር ሲያዙ በመልካም ነገር በሚያዙ ጊዜ መታዘዝ አለብህ። ኡፍ ራሱ እንዳትላቸው ነው የተባለው። ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ እነሱንም ደግሞ ምን አትበል አትገላምጥ። ወከዛሊከ መጥፎ የሆነ ፊትህን ከመቀያየር ጀምሮ መጥፎ ቃልን ከመናገር ጀምሮ እንደዚህ አይነት ነገር እንዳትናገር ወቁል ለሁማ ቀውለን ከሪማ ጥሩ የሆነ የሚያምር የተከበረ የሆነ ንግግርን ተናገራቸው ውብ የሆነ ማለት ነው عن أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم سبحان الله لببلو وندمهتوች ይሄንን ሐዲስ عند قلسب ود رسول عليه الصلاة والسلام متأنا فقال يا رسول الله إن أنت يا الله ملك تنيوه يالاج من أحق الناس بحسن صحابتي ودنيكو بتام بمودد ويم ودني قربي هنا السو ما نو لقدانيو جيغون يميقباني هنا السو ማን ነው ብሎ ጠየቃቸው ይላሉ ኢብኑ አቢ ሁረይራ ረዲየላሁ ዐንሁ ከዛ ቃለ ነብዩ አለይሂ ሰላቱ ወሰላም ብለዋል ኡሙክ እናትህ ነች እናት ወማ አድራከ መልኡም እናት ማለት አዩሃ الإخوة والأخوات እናት ማለት 9 ወር በሆዷ ያረገዘች ከዚያም በኋላ አምጣ የወለደች ሲቀጥል ከወለደችህም በኋላ ያጠባች ወከዛሊክ ስንት የሆነን طيب ስቃይን ባንተ ሰበብ የምታይ ማለት ነው ይሄ ሁሉ ግን ምንም ሳይመስላት ያንተ የልጇ طيب የልጇ ማደግ የልጇ ጥሩ ደረጃ መድረስ ነው የምትፈልገውና እናት ነች አሉ ሐቂቀተን ይሄ ደረጃም ይገባታል ኡሙክ እናትህ ነች ቃለ ثم من አለ ከዚያም ማን ከእናት ቀጥሎ ቃለ ثم ኡሙክ ከዚያም እናትህ አሁንም እናትህ አሉ ሁለተኛ ቃለ ثم من ከዚያ ስላቸው ቃለ ثم ኡሙክ ከዚያም እናትህ አሉ ሱብሃንአላህ قال ثم من كزامان سلاچو قال ثم ابوك كزيام አባት የአባትን ደረጃ ዝቅ ለማድረግ አይደለም ላኪን ሐቅ ማን ይበልጣል የእናት ስለሚበልጥ ማለት
ባረከላሁ ፊኩም። ስለዚህ ወላጆችን መንከባከብ እኛ ዘንድ ሊወደዱ የሚገባ በመጀመሪያ ደረጃ ማለት ነው ወላጆች ናቸው ከሰዎች። ወኽፊድ ለሁማ እንደውም ይህ ብቻም አይደለም አለ አላህ ሱብሓነሁ ወተዓላ ወኽፊድ ለሁማ ጀናሐ ዙሊ የመተናነስ ዝቅ የማለትን ክንፍህን ዝቅ አድርግላቸው ይላል። ተናነስ ለቤተሰብ ከነሱ በላይ ይሆናሉ አትበል፣ እነሱ ላይ አትጩህ፣ እነሱ ላይ ድንበር አትለፍ፣ ተናነስ ዝቅ በል ማለት ነው። ጀናሐ ዙል የመተናነስ ክንፍህን ዝቅ አድርግላቸው ይላል። ሚን አርረሕማ ከእዝነት ወቁል ረቢ እርሐምሁማ ይህ ማለትም ብቻም ሳይሆን ይህን ማድረግም ብቻ ሳይሆን ከጌታህ ዘንድ ዱዓ አድርግላቸው፣ ምክንያቱም በጣም ባለውለታህ ስለሆኑ ማለት ነው። በጣም ባለውለታችን ናቸው። የነሱ ውለታ መክፈል ራሱ አንችልም ሐቂቀተን። ምን ብለህ ዱዓ አድርግ? ወቁል ረቢ እርሐምሁማ ጌታዬ ሆይ ወላጆቼን ማርልኝ ብለህ ዱዓ አድርግ፣ ማራቸው። ከማ ረበያኒ ሰጊራ በትንሽነቴ ከልጅነቴ ከትንሽ እያለሁኝ ተንከባክበው እንዳሳደጉኝ እዚህ ደረጃ እንዳደረሱኝ ጠይብ ማራቸው ብለህ ዱዓ አድርግላቸው እያለ ነው አላሁ ሱብሓነሁ ወተዓላ። አዩሃ ልእኽዋ ወልአኸዋት ጣዓቱ ልዋሊደይን ባቡን ሚን አብዋብ ልጀና ወላጆችን መታዘዝ፣ በመልካም ነገር መታዘዝ፣ እነሱን መንከባከብ ጀነት ከሚያስገባ መንገድ ውስጥ ነው ማለት ነው። አላሁ ስብሓነሁ ወተዓላ እነሱን የሚንከባከብ እኮ የሆነ ሰው ወላጆችን የሚንከባከብ የሆነ ሰውን አላሁ ዐዘ ወጀል ጀነት እንዳዘጋጀለት ተናግሯል አላሁ ስብሓነሁ ወተዓላ። ጀነት አይገባም ወላ የድኹሉ ልጀነተ ዓቁን ሊዋሊደይህ አበደን ወላጆችን የሚጨቁን ወላጆችን የሚያምፅ የሆነ ሰው በፍጹም ምን አይልም ጀነትን አይገባትም። ስለዚህ ወላጆችን መታዘዝ አጣዓቱ ለሁማ ፊ አዋሚሪሂማ በመልካም ነገር ሲያዙ ጠይብ ለእነሱ መታዘዝ፣ በመጥፎ ሲያዙ መታዘዝ አይፈቀድም። አላሁ ስብሓነሁ ወተዓላ ወላጆችን አስመልክቶ በሱረቱ ሉቅማን ምን ይላል? ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልም ፈላ ቱጢዕሁማ ወሳሒብሁማ ፊ ዱንያ መዕሩፋ ወተቢዕ ሰቢለ መን አናበ ኢለይ ኢላ አኺሪል አያ። ኢዘን አላህ ምን ይላል? ባረከላሁ ፊኩም ወላጆች በመልካም ነገር ሲያዟችሁ ታዘዟቸው፣ እነሱን አደራ ተንከባከቡ ካለ በኋላ ወኢን ጃሃዳከ ዐላ አን ቱሽሪከ ቢ በእኔ ላይ እንድታጋራ ግን እነሱ ቢታገሉሃል ቢያስገድዱ አንተ እውቀት በሌለብህ በሆነ ነገር ላይ በማታውቀው በሆነ ነገር ላይ ለአላህ ስብሓነሁ ወተዓላ ምንም ተጋሪ እንደሌለው በምታውቅበት በሆነ ነገር ላይ እንድታጋራ ሽርክ እንድትፈጽም ወንጀል እንድትሰራ ቢገፋፉ ወይም ቢያስገድዱ ፈላ ቱጢዕሁማ አትታዘዛቸው ይላል። ወላጅን እዚህ ቦታ ላይ መታዘዝ አይቻልም። ምክንያቱም ላ ጣዕተ ሊመኽሉቅ ፊ መዕስየቲል ኻሊቅ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አላሁ ጀለ ወዐላ በሚታመጽበት የሆነ ጉዳይ ላይ ፍጡራንን ጠይብ መታዘዝ አይፈቀድም። ስለዚህ ከሁሉም በላይ ደግሞ የአላህን ዐዘ ወጀል ሐቅ ነው የምናስቀድመውና ባረከላሁ ፊኩም ወላጆችን በጥሩ ነው እንጂ የምንታዘዘው በመጥፎ መታዘዝ አይፈቀድም። በሽርክ በቢድዓ በኹራፋት በሐራም በሆነ ነገር መታዘዝ አይፈቀድም ማለት ነው። ወላጆችን ጠይብ ድካ አለው በሐራም ነገር እነሱን በማይፈቀድ በሆነ ነገር መታዘዝ ስለማይቻል ማለት ነው። ከዛልክ በሚናገሩ ጊዜ ደግሞ በመካከል ገብተን ንግግራቸውን ማቋረጥም የለብንም። ወስቲማዕል ጀይድ ለሁማ ጠንካራ የሆነ መስማትን መስማት አለብን። እነሱ ሲናገሩ ማድመጥ ዝም ብለን ከዛ ከጨረሱ በኋላ ደግሞ ድምጻችን ዝቅ አድርገን
ማውራት አለብን እንጂ ድምጻችንን ከፍ አድርገን እነሱ ላይ መጮህ የለብንም። ይህ አደብ አይደለም ማለት ነው። ባረከላሁ ፊክ። አልሐምዱሊላህ ዲናችን ለሁሉም ነገር አደብ ስነ ስርዓት አስቀምጧል። ከወላጆቻችንም ጋር ደግሞ ስንሆን ድምጻችንን ከፍ ማድረግ አይፈቀድም። ድምጻችንን ዝቅ አድርገን እነሱን ደግሞ እየተናገሩ በመሃል ማቋረጥም አይፈቀድም ማለት ነው። ከጨረሱ በኋላ የምንናገረው ነገር ካለ ቀስ ብለን ድምጻችንን ዝቅ አድርገን መናገር አለብን ማለት ነው። ባረከላሁ ፊኩም። ወከዛሊክ ወደ ቤት ደግሞ በምንገባ ጊዜ ሰላም ልናቀርብ ይገባል። ወከዛሊክ እነሱን ደግሞ መሳም አለብን። ይሄ ፍቅር የሚጨምር ነው፣ ውዴታን የሚጨምር ነው። ባረከላሁ ፊኩም። መሳም ይጠበቅብናል። ወከዛሊክ ምግብ በምንበላ ጊዜ ደግሞ ከነሱ ቀድመን መጀመር የለብን። ይሄ ሸሪዓችን የሚያስተምረን ነው ማለት ነው። ከነሱ ቀድመን እኛ መጀመር የለብንም። ወይም ደግሞ ኢላ ኢን አዲና ለከ ቢዛሊክ ወይም ደግሞ እነሱ የፈቀዱ እንደሆነ እንጂ እነሱ ሳይፈቅዱ ዘለን እኛ ልንጀምር አይገባም። ከሰሐቦች መካከል አንዱ ሰሐባ ነበር ረዲየላሁ ዐንሁ ከእናቱ ጋር ለመብላት በጣም ይፈራልና ምን ሆነ ነው ተብሎ ሲጠየቅ እናቴ ልታነሳው የፈለገችው የሆነውን እኔ አንስቼ የበላሁባት እንደሆነ ብዬ ስለምፈራ ስለምሰጋ ነው እያለ ይናገር ነበር። ይህ ሰሐባ ረዲየላሁ ዐንሁ። ኢዘን ስንበላ ከነሱ ፊት መጀመርም የለብንም። ይህ አደብ አይደለም ማለት ነው። ባረከላሁ ፊኩም። ቢስሚላሂ ረሕማኒ ረሒም إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كلام الله وخير الهدى هدى رسول الله صلى الله عليه وعلى آله وصحبه وسلم. وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها الإخوة الكرام، أيها الإخوة والأخوات، أحييكم بتحية الإسلام. السلام عليكم ورحمة الله وبركاته. فعنوان هذه الكلمة حقوق الوالدين. أيها الإخوة والأخوات، يقول الله عز وجل في كتابه الكريم: ووصينا الإنسان بوالديه إحسانا. وقال النبي عليه الصلاة والسلام:
عن عبد الله بن مسعود رضي الله عنه قال سألت رسول الله صلى الله عليه وسلم فقلت يا رسول الله أي الأعمال أحب إلى الله قال الصلاة على وقتها قلت ثم أي قال ثم بر الوالدين ثم قلت ثم أي قال الجهاد في سبيل الله أو كما قال عليه الصلاة والسلام طيب بالله سبحانه وتعالى فكاد بسوء جزاء زاري من التهوس البيت نتب سلا ولاجوج حق بتملكته هنا የወላጆችን ደረጃ በተመለከተ የነሱን ሐቅ በተመለከተ ኢንሻአላህ የምናየው ይሆናል ማለት ነው። እንደሚታወቀው ወላጆች هما سبب وجود الأبناء والبنات بعد إذن الله سبحانه وتعالى ومشيئته كالله سبحانه وتعالى فكاد ويكسف الله قد بهلا يسو ልጆች እንዲገኙ ወንዶችም ይሁን ሴቶች አባትና እናት ምንድናቸው ሰበብ ናቸው ከመጀመሪያው ከአደም እና ከሐዋ አለይሂም ሰላም ጀምሮ ማለት ነው እናም ለነዚህ እኛ ለመገኘታችን ሰበብ የሆኑ ወላጆች ለነሱ ደግሞ አላሁ ጀለ ወዐላ ከሱ ሐቅ በማስቀጠል ትልቅ የሆነን ሐቅን አስቀምጧልና የነሱን ሐቃቸውን ልናውቅ ይገባል ሁላችንም ላይ ወላጆችን የማያከብር ወላጆችን የማይወድ ወላጆችን የማይንከባከብ የሆነ ሰው የነሱን ሐቅ የማያሟላ የሆነ ሰው طيب በጣም አደጋ ውስጥ እንዳለ እንመለከታለን ኢንሻአላሁ ተዓላ ኢዘን ወላጆችን መንከባከብ ወላጆችን መኻደም ሊሆን ይችላል እነሱ መልካም መዋል ለነሱ ጥሩ መሆን በጎ መሆን ወصية سبحانه وتعالى لعباده الله عز وجل وصيانه أدرانا مالتنا لمن لعباده المؤمنين لا أمانيوج أدرا يالو نقرنا أملاكتنا الله جل وعلا الله من إلال فقد قال الله سبحانه ووصينا الإنسان بوالديه حسنا بل إلى دم إحسانا إلى الله سبحانه وتعالى يسول جوتشن أدرا بلنا بمن لاي ووصينا الإنسان بوالديه بولاجوتشو أدرا بلنا الحسنى ملكام يول زند ملكام بموال بولاجوتشو لاي أدرا بلنا إلى الله جل وعلا إذن ببيت سبوتشاش لاي ملكام موال يمانو يا الله جل وعلا وصيان أدرا يالبتنا قرنو مالتنا لنسو ملكام لنول الله سبحانه وتعالى إني علي قديتها أدرقوال لنسو ملكام موال بيت سبوتش لولاج والإحسان إليهما هذا خلق الأنبياء يا نبيات سنة كبار نبر يا دقاق يهونو يا الله سبحانه وتعالى باريوج ينسو من دون ظهرينو سلا يحيى ابن زكريا عليهم السلام الله سبحانه وتعالى بالقرآن سنقر من الهل وبرا بوالديه ولم يكن جبارا عصيا وقال عن عيسى عليه السلام وبرا بوالدتي ولم يجعلني جبارا شقيا الله جل وعلا سلا يحيى سنقر ولا جوتشون من يميل نبر የሚخادم እነሱን በለነሱ በጎ የሚውል ነበር ይላል وكذلك ስለ ዒሳም ሲናገር እናቱን
የሚኻድም እሷን የሚንከባከብ እንደነበረ መርየምን አለይሂም ሰላም የሚንከባከብ እንደነበረ ይጠቅሳል ማለት ነው። وكذلك الله سبحانه وتعالى بليلة القرآن انقص بالويلال وإذ أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربى واليتامى والمساكين وقولوا للناس حسنا وأقيموا الصلاة وآتوا الزكاة ثم توليتم إلا قليلا منكم وأنتم معرضون. الله من يلال وإذ أخذنا ميثاق بني إسرائيل أستوس يا محمد عليه الصلاة والسلام كبني إسرائيل قال كدانا بيازن جزيل الله لا تعبدون إلا الله كالله سبحانه وتعالى وجليلا لا تملكوا الله عز وجل بتشال التجزو سم بتشال تملكوا. طيب ጣዖታቶችን ላትገዙ ከአላህ ውጪ ጎዛንን ላትገዙ ሰውም ይሁን አጋንንት ነቢያትም ይሁኑ ሷሊሖችን ላትገዙ አላህን ዐዘ ወጀል ብቻ በአምልኮ ልትነጥሉ ብለን ቃል በያዝን ጊዜ አስታውስ። ወቢልዋሊደይኒ ኢሕሳና ሱብሓነላህ ለትልቅነቱ የወላጆች ሐቅ ለትልቅነቱ አላሁ ስብሓነሁ ወተዓላ ከሱ ሐቅ አስከትሎ ያመጣው ማን ነው? የወላጆችን በወላጆችም ለወላጆቻችሁም በጎ ልትውሉ ዘንድ መልካምን ልትውሉ ዘንድ ወዚል ቁርባ ለቅርብ ለሆኑ ዘመዶችም ለየቲሞች ለመሳኪኖች ለሰዎችም መልካም ንግግራቶችን ልትሉ ዘንድ ይላል አላህ ስብሓነሁ ወተዓላ። ሶላት ልታቋቁሙ ከዛሊከ ዘካንም ልትሰጡ እያለ አላሁ ጀለ ወዐላ ይናገራል ማለት ነው። ይህ እንግዲህ ለእኛ ብቻ የታዘዘም ሳይሆን ወላጆች ላይ በወላጆች መልካም መዋል በጎ መሆን ከኛ በፊት የነበሩ ህዝቦች ላይም አላሁ ስብሓነሁ ወተዓላ ያ ግዴታ ያደረገው ነው ማለት ነው። እዚህ ጋር ለበኒ እስራኤሎች በዚህ መልኩ አላሁ ስብሓነሁ ወተዓላ ቃል ኪዳን እንደያዘላቸው ይናገራል ማለት ነው በሱረቱ አልበቀራ። ኢዘን ይህ ምን ያሳያል? ዒባደላህ ወቢልዋሊደይን ኢሕሳና የሚለው እንግዲህ ወصية من الله سبحانه وتعالى بالإحسان إلى الوالدين بالقول والفعل وعدم الإساءة إليهما بنقرم بتكبارم ወደ እነሱ መልካም መዋል ወደ ቤተሰብ ወደ ወላጆች ማለት ነው ወደ አባትና ወደ እናት ምን ማለት ያስፈልጋል? እነሱን መንከባከብ እነሱን ወደ እነሱ በጥሩ በሆነ አቀራረብ በንግግርም ቢሆን ለስለስ ባለ ወከዛሊከ በተግባርም ቢሆን የሚያስቀይም የሆነ ንግግርን ተግባርም ቢሆን አለማስገኘት እነሱን አለማስከፋት ማለት ነው። በሌላም የቁርአን አንቀጽ አላህ ምን ይላል? ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና وبذي القربى واليتامى والمساكين والجار ذي القربى والجار الجنب والصاحب بالجنب وابن السبيل وما ملكت أيمانكم إن الله لا يحب من كان مختالا فخورا. الله جل وعلا من إلى واعبدوا الله ولا تشركوا به شيئا الله عز وجل ببتشنينة هاملكوا إلى السم بتشا تجزو ለሱ ብቻ ስገዱ ለሱ ብቻ ዒባዳን ባጠቃላይ ለሱ ብቻ አድርጉ ከአላህ ስብሓነሁ ወተዓላ ውጪ ሌላን አትገዙ ሌላን አታመልኩ ማለት ነው። እሱ ብቻ ተገዙ ካለ በኋላ ወላ ቱሽሪኩ ቢሂ ሸይአን በአላህ ላይ ቅንጣትንም እንዳታጋሩበት ለሌላ ዒባዳን አዙራችሁ እንዳትሰጡ ካለ በኋላ አላህ ምን አለ? ወቢልዋሊደይኒ ኢሕሳና በወላጆችም መልካምን ዋሉ ለወላጆቻችሁ በጎንም ዋሉ አለ አላህ ስብሓነሁ ወተዓላ። ከሱ ሐቅ አስከትሎ ያመጣ የማንን ነው? የወላጆችን ሐቅ ነው ማለት ነው። ስለዚህ ሐቃቸው ምንድነው? በጣም ከፍተኛ ቦታ ሊሰጠው የሚገባ ነው። ታላቅ የሆነ ሐቅ ነው ማለት ነው።
ስለዚህ وبالوالدين إحسانا أي أحسنوا للوالدين بالقول الكريم ጥሩ በሆነ ንግግር የተከበረ ደስ የሚል በሆነ ንግግር ወደ ወላጆቻችሁ መልካምን ዋሉ ማለት ነው። ወሊን እንደዚህም ደግሞ ገር በሆነ ጎን ማለት ነው። ወልፊዕል አልጀሚል ጥሩ የሆነ ተግባርን በመስራት የሚያምር የሆነ ስራን በመስራት ማለት ነው። እነሱን የማያስቀይም የሆነ ይሄ እንግዲህ ምንድነው የሚያስይዘው? እነሱን አለማስከፋትን ያስይዛል። እነሱን አለማስከፋትን ያስይዛል። ሁሉ ጊዜ በቻልነው ያክል ለወላጆቻችን ጥሩ መሆን እንዳለብን ነው የሚያሳየው ማለት ነው። ባረከላሁ ፊኩም። طيب الله سبحانه وتعالى هنا بسورة الأنعام بلويلا قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا ولا تقتلوا أولادكم من إملاق نحن نرزقكم وإياهم ولا تقربوا الفواحش ما ظهر منها وما بطن ولا تقتلوا النفس التي حرم الله إلا بالحق ذلكم وصاكم به لعلكم تعقلون. الله من إلال قل تعالوا أتل ما حرم ربكم عليكم بلاهبلاتشو محمد هو عليه الصلاة والسلام نسكي الله سبحانه وتعالى قيتاتشو أملاكاتشو الله عز وجل بنانت لاي قديتا وين بنانت لاي حرام يدرقوا النقر يكلكلوا يهونوا النقر من لبلاتشو لنقراتشو لانببلاتشو بلاتشو ألا تشركوا به شيئا بالله لي مننم لا تهقرونوا وبالوالدين إحسانا اندزيهم ለወላጆቻችሁም መልካም ልትውሉ ዘንድ ማለት ነው። እነሱን ላትጨቁኑ እነሱን ላታስከፉ ዘንድ وكذلك ولا تقتلوا أولادكم ልጆቻችሁንም አትግደሉ من إملاق ከምን ይሄ እንግዲህ ድህነትን ፈርቶ ማለት ነው። ድህነትን ፈርታችሁ ልጆቻችሁን አትግደሉ نحن نرزقكم إياهم እናንተንም እነሱንም እነዚህ የምትገሏቸው ልጆቻችሁንም እኛንም እንረዝቃቸውና አትግደሉ። ولا تقربوا الفواحش ما ظهر منها وما بطن ግልጽ የሆነውም ድብቅ የሆነውንም ምን አጸያፊ የሆነ ተግባራትን በአጠቃላይ አትቅረቡ ይላል አላህ سبحانه وتعالى. إذن الله عز وجل በዚህ የቁርአን አንቀጽ ላይ قد أوصى الله سبحانه وتعالى بالوالدين إحسانا لهما بالأفعال الجميلة التي تدخل عليهم السرور በእነሱ ላይ ማለት ነው ደስታን የምታስገባ የሆነች طيب መልካም የሆነን ተግባርን እንድንሰራላቸው እንድናስደስታቸው ነው አላሁ ጀለ ወዐላ የሚያዘን ማለት ነው። طيب ስለዚህ መልካም የሆነን ነገር ለነሱ በመልካም ምንም እንል ከሆነ የምንታዘዛቸው ከሆነ የምንንከባከባቸው ከሆነ እነሱን ማመጽ እነሱን መጨቆን ምን ይላል ያበቃል ማለት ነው። ስለዚህ ለወላጆች መልካም መዋል አለብን ሐቃቸው ከፍተኛ ስለሆነ አላሁ ጀለ ወዐላ ሁንም በቁርአን ምን ይላል وقضى ربك ألا تعبدوا إلا إياه الله من على ጌታችሁ አላሁ سبحانه وتعالى አምላካችሁ አላሁ عز وجل سوسنا ይላል ألا تعبدوا إلا إياه كسوج ليلان لا تجزوا ليلان لا تعملكوا وبالوالدين إحسانا بولاجوቻችሁም በጎል ልትውሉ ዘንድ إما يبلغن عندك الكبر أحدهما أو كلاهما أنت بهوت ሳለህ ማለት ነው ወይም አንተ ዘንድ የደረሱ ከሆነ በትልቅነታቸው ወይም ደግሞ አርጅተው አንተ ዘንድ የደረሱ ከሆነ አንዳቸው ወይም ደግሞ ሁለታቸው فلا تقل لهما ኡፍ አትበላቸው በንግግር ማለት ነው። ይሄ እንግዲህ ኡፍ ማለት የተሰላቸ የሆነ ንግግርን አትናገራቸው ማለት ነው። የሆነ ነገር ሲያዙ ለመልካም ነገር በሚያዙ ጊዜ መታዘዝ አለብህ። ኡፍ ራሱ እንዳትላቸው ነው የተባለው። ولا تنهرهما وقل لهما قولا كريما እነሱንም ደግሞ ምን አትበላት ገላምጥ وكذلك መጥፎ የሆነ ፊትህን ከመቀያየር ጀምሮ
መጥፎ ቃልን ከመናገር ጀምሮ እንደዚህ አይነት ነገር እንዳትናገር وقل لهما قولا كريما ጥሩ የሆነ የሚያምር የተከበረ የሆነ ንግግርን ተናገራቸው ውብ የሆነ ማለት واخفض لهما እንደውም ይሄ ብቻም አይደለም አለ አላህ Subhanahu Wa Ta'ala واخفض لهما جناح الذل የመተናነስ ዝቅ የማለትን ክንፍህን ዝቅ አድርግላቸው ይላል ተናነስ ለቤተሰብ ከነሱ በላይ ይሆናሉ አትበል እነሱ ላይ አትጩህ እነሱ ላይ ድንበር አትለፍ ተናነስ ዝቅ በል ማለት ነው جناح الذل የመተናነስ ክንፍህን ዝቅ አድርግላቸው ይላል من الرحمة كأذن وقل رب ارحمهما ይህ ማለትም ብቻም ሳይሆን ይህን ማድረግም ብቻ ሳይሆን ከጌታህ ዘንድ ዱዓ አድርግላቸው ምክንያቱም በጣም ባለውለታ ስለሆኑ ማለት ነው በጣም ባለውለታችን ናቸው የነሱ ውለታ መክፈል ራሱ አንችልም ሐቂቀተን ምን ብለህ ዱዓ አድርግ وقل رب ارحمهما ጌታዬ ሆይ ወላጆቼን ማርልኝ ብለህ ዱዓ አድርግ ማራቸው كما ربياني صغيرا በትንሽነቴ ከልጅነቴ ከትንሽ ያለሁኝ ተንከባክበው እንዳሳደጉኝ እዚህ ደረጃ እንዳደረሱኝ طيب ማራቸው ብለህ ዱዓ አድርግላቸው ያለ ነው አላሁ سبحانه وتعالى إذن الله عز وجل ከሱ ሐቅ በመቀጠል ወላጆችን በመልካም ከነሱ ጋር ያለን መስተጋብር በመልካም መሆን እንዳለበት ካዘዘ በኋላ حتى እነሱ በእድሜያቸው ገፍተው እኛ ዘንድ የደረሱ ከሆነ ሁለታቸው ወይም አንዳቸው ኡፍ ማለት حتى እንደሌለብን ነው አላሁ ጀለ ወዐላ በዚህ እየተቀሰልን ያለው ማለት ነው በዚህ ላይ እንግዲህ ወላጆችን መልካም እነሱን መኻደም እንዳለብን እነሱን መንከባከብ እንዳለብን ነው የሚያሳየው ማለት ነው بجميع وجوه الإحسان القولي والفعلي በተግባርም ይሁን በንግግር በማንኛውም ጥሩ የሆነን ነገርን በሚያስገኝበት በማንኛውም መልኩ ለቤተሰብ መልካም እንድንሆን ለወላጆቻችን መልካም እንድንሆን ነው አላሁ ጀለ ወዐላ በዚህ የቁርአን አንቀጽ የሚነግረን ማለት ነው ባረከላሁ ፊኩም የቁርአን አንቀጾችን እናምጣ ብንል ጊዜም አይበቃንም ሐቂቀተን በጣም በርካታዎች ናቸው አላሁ ጀለ ወዐላ ووصينا الإنسان بوالديه إحسانا በጣም በርካታ ማለት ነው ያለው ስለዚህ የወላጆችን ሐቅ አስመልክቶ አላሁ Subhanahu Wa Ta'ala በቁርአን በብዙ ቦታ ነው የተናገረው ይህ ደግሞ የነሱን ሐቅ ትልቅነትና وكذلك እኛም ትኩረት እንድንሰጠው የሚያደርግ የሆነ ነው ማለት ነው የተወሰኑ ሐዲሶችን ስንመለከት رسول عليه الصلاة والسلام عبد الله بن مسعود رضي الله عنه باستلف الحديث نبينا عليه الصلاة والسلام طيقوا ይላሉ عبد الله بن مسعود رضي الله عنه يا رسول الله ልኳቸው እናንተ የአላህ መልእክተኛ ሆይ أي الأعمال أحب إلى الله ወደ አላሁ سبحانه وتعالى ተወዳጅ የሆነው ስራ ማለት የትኛው ነው ብዬ ጠየቅኳቸው አሉ የዚህን ጊዜ قال الصلاة على وقتها صلاትን በወቅቱ መስገድ ነው ብለው ነገሩኝ ይላል ኢብኑ መስዑድ رضي الله عنه ከዛስ ባልኳቸው ከዚህ ቀጥሎ ስላቸው قال ثم بر الوالدين ወላጆችን መንከባከብ እነሱን መኻደም ለነሱ መልካም መዋል ነው ሐቃቸውን طيب መጠበቅ ነው አሉኝ ይላል ከዛ ስላቸው قال الجهاد في سبيل الله በአላህ መንገድ ላይ ምን ማድረግ ጂሃድ ማድረግ ተመልከት حتى ይህ ከምን ይበልጣል ወላጆችን እነሱን መንከባከብ እነሱን ማስደሰት ለነሱ መልካም ነገርን መዋል እነሱን ትእዛዛቸው መፈጸም ከጂሃድ حتى ይበልጣል ማለት ነው ከምን ይበልጣል ከጂሃድ ሱብሃንአላህ ትልቅነቱ ማለት ነው ባረከላሁ ፊኩም በሌላም ሐዲስ عن أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم سبحان الله لب بلو
ወንድም እህቶች ይህንን ሐዲስ አንድ ግለሰብ ወደ ረሱል ዓለይሂ ሰላቱ ወሰላም መጣና ፈቃለ ያ ረሱለላህ እናንተ የአላህ መልእክተኛው ያላቸው መን አሐቁ ናሲ ቢሑስኒ ሰሓበቲ ወደ እኔ እኮ በጣም በመወደድ ወይም ወደ እኔ ቅርብ የሆነው ሰው ማን ነው? ልጎዳኘው እጅጉን የሚገባኝ የሆነው ሰው ማን ነው ብሎ ጠየቃቸው ይላሉ ኢብኑ አቢ ሁረይራ ረዲየላሁ ዐንሁ። ከዛ ቃለ ነቢዩ ዓለይሂ ሰላቱ ወሰላም ብለዋሉ ኡሙክ እናትህ ነች አሉ። እናትህ ወማ አድራከ መልኡም እናት ማለት አዩሃል ኢኽዋ ወልአኸዋት እናት ማለት 9 ወር በሆዷ ያረገዘችህ ከዚያም በኋላ አምጣ የወለደችህ ሲቀጥል ከወለደችህም በኋላ ያጠባችህ ወከዛሊክ ስንት የሆነን ጠይብ ስቃይን ባንተ ሰበብ የምታይ ማለት ነው። ይሄ ሁሉ ግን ምንም ሳይመስላት ያንተ የልጇ ጠይብ የልጇ ማደግ የልጇ ጥሩ ደረጃ መድረስ ነው የምትፈልገውና እናት ነች አሉ። ሐቂቀተን ይሄ ደረጃም ይገባታል። ኡሙክ እናትህ ነች። ቃለ ثم من አለ ከዚያም ማን ከእናት ቀጥሎ ቃለ ثم ኡሙክ ከዚያም እናትህ አሁንም እናትህ አሉ። ሁለተኛ ቃለ ثم من ከዚያ ስላቸው ቃለ ثم ኡሙክ ከዚያም እናትህ አሉ። ሱብሓነላህ ቃለ ثم من ከዚያ ማን ሲላቸው ቃለ ثم አቡከ ከዚያም አባትህ የአባትን ደረጃ ዝቅ ለማድረግ አይደለም ላኪን ሐቁ ማን ይበልጣል የእናት ስለሚበልጥ ማለት ነው። ባረከላሁ ፊኩም። ስለዚህ ወላጆችን መንከባከብ እኛ ዘንድ ሊወደዱ የሚገባ በመጀመሪያ ደረጃ ማለት ነው ወላጆች ናቸው ከሰዎች ጠይብ ወላጆችን በደንብ አድርገን ልንወድ ይገባል። ወከዛሊክ ልንጎዳኛቸው ይገባል። እነሱን ማለት ነው ሐቃቸውን ልንሞላ ይገባል። ባረከላሁ ፊኩም። በሌላም ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? ኢነላሃ ዩሲኩም ቢኡመሃቲኩም ኢነላሃ ዩሲኩም ቢኡመሃቲኩም ኢነላሃ ዩሲኩም ቢኡመሃቲኩም 3 ጊዜ አላሁ ጀለ ወዐላ በእናቶቻችሁ አደራ ይላችኋል። እናቶቻችሁን ተንከባከቡ፣ እናቶቻችሁ ላይ ግፍ አትስሩ፣ እናቶቻችሁን አትጨቁኑ። እናንተ እዚህ ደረጃ ለመድረስ ትልቅ የሆነ መስዋዕትነት የከፈሉ ናቸውና እናቶቻችሁን አደራ አላሁ ስብሓነሁ ወተዓላ አደራ ይላችኋል ይላሉ ረሱል ዓለይሂ ሰላቱ ወሰላም። ከዛ ቀጠሉ ኢነላሃ ዩሲኩም ቢአባኢኩም ኢነላሃ ዩሲኩም ቢልአቅረቢ ፈልአቅረብ እንደዚሁም በአባቶቻችሁም አላሁ ስብሓነሁ ወተዓላ አደራ ይላችኋል። አላሁ ዐዘ ወጀል በአባቶቻችሁም አደራ ይላችኋል። እነሱንም ቢሆን ምን እንዳትሉ እንዳትጨቁኑ፣ እነሱንም ቢሆን ተንከባከቡ ይላሉ ረሱል ዓለይሂ ሰላቱ ወሰላም። ቅድም እንዳልነው ወላጆችን መንከባከብ የማን ወصያ ነው? የአላሁ ጀለ ወዐላ ወصያ። ወወصይና الإنسان بوالديه إحسانا أو بوالديه حسنا የሰው ልጆችን አደራ ብለናል በወላጆቹ መልካም ይውል ዘንድ። አይ ተመልከቱ እስኪ እናስበው። طيب አላሁ ጀለ ወዐላ በዚህ መልኩ አደራ እያለ የአላሁ ጀለ ወዐላ ወصያ እንደሆነ እያወቅን ቁርአን እየነገረን ሐታ ከዚህም አልፎ ኡፍ ራሱ እንዳትላቸው እያለ አላሁ ስብሓነሁ ወተዓላ طيب ኡፍ ራሱ እንዳትል
ኡፍ የሚለውን ቃል ራሱ እንዳትጠቀም ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ እያለ አላሁ ስብሓነሁ ወተዓላ። ከዚህ አልፎ ግን ወላጆችን የሚገድል አለ፣ ወላጆችን የሚመታ አለ፣ ወላጆችን ከዚህ አልፎ ሱብሓነላህ የተለያዩ ጉዳቶች በእነሱ ላይ የሚፈጽም አለ ማለት ነው። ይሄ እንግዲህ አላሁ ዐዘ ወጀል ቁጣውን ያወረደበት የሆነ ግለሰብ ነው። ሐቂቀተን ወላጆችን መጨቆን ዒባደላህ ሚን ከባኢር ዙኑብ ከትልልቅ ከሆኑ ወንጀላቶች መካከል አንዱ ነው። ከዚህ አልፎማ የሚደበድብ እነሱን ሱብሓነላህ አላሁ ዐዘ ወጀል ይዘንልን ሐቂቀተን። ስለዚህ ረሱል ዓለይሂ ሰላቱ ወሰላም አደራ ይላችኋል አላህ እያሉ ነው በእናቶቻችሁ በአባቶቻችሁ በቅርብ በሆኑም ይላሉ ረሱል ዓለይሂ ሰላቱ ወሰላም። طيب عن عبد الله ابن عمرو رضي الله عنهما قال أقبل رجل إلى رسول الله صلى الله عليه وسلم فقال عند قلسة ود رسول عليه الصلاة والسلام متأنا بالولاد شو فقال ይህ ግለሰብ እንግዲህ ለሂጅራ ለመውጣት ፈልጎ ነበረ። ማለትም ለጂሃድ ለመውጣት ፈልጎ ከዚያም በኋላ ረሱልን ዓለይሂ ሰላቱ ወሰላም ሲያስፈቅድ ወላጆችህ በህይወት አሉ ወይ ብለው ይጠይቁታል። ቃለ ነዓም አዎ በሚል ጊዜ ሁለታቸውም አሉ አሉ። ከዛም በኋላ ከአላሁ ስብሓነሁ ወተዓላ አጅር ትፈልጋለህን ብለው ጠየቁት። ቃለ ነዓም አዎ ሲል ቃለ ፈርጅዕ ኢላ ዋሊደይከ ፈአሕሲን ሱሕበተሁማ ወደ ወላጆችህ ተመለስና ከእነሱ ጋር ያለህን መስተጋብር አሳምረህ እነሱን ኻድም። ምክንያቱም ይሄ ከጂሃድ ምን ስለሚበልጥ ማለት እነሱን መንበል እነሱን ተንከባከብ እነሱን ኻድም ብለው ረሱል ዓለይሂ ሰላቱ ወሰላም ይህንን ሶሓባ ረዲየላሁ ዐንሁ መከሩት ማለት ነው። አዩሃ ልእኽዋ ወልአኸዋት ጣዓቱ ልዋሊደይን ባቡን ሚን አብዋብ ልጀና ወላጆችን መታዘዝ በመልካም ነገር መታዘዝ እነሱን መንከባከብ ጀነት ከሚያስገባ መንገድ ውስጥ ነው ማለት ነው። አላሁ ስብሓነሁ ወተዓላ እነሱን የሚንከባከብ እኮ የሆነ ሰው ወላጆችን የሚንከባከብ የሆነ ሰውን አላሁ ዐዘ ወጀል ጀነት እንዳዘጋጀለት ተናግሯል አላሁ ስብሓነሁ ወተዓላ። ጀነት አይገባም ወላ የድኹሉ ልጀነተ ዓቁን ሊዋሊደይህ አበደን ወላጆችን የሚጨቁን ወላጆችን የሚያምጽ የሆነ ሰው በፍጹም ምን አይልም ጀነትን አይገባትም። አዩሃ ልእኽዋ ወላጆችን መንከባከብ ከሙእሚኖች ባህሪ እንደሆነ ሁላ የአላህን ስብሓነሁ ወተዓላ ሐቅ ካሟሉ ከሆኑ የመልእክተኛውን ዓለይሂ ሰላቱ ወሰላም ሐቅ ካሟሉ ከሆኑ ሰዎች ባህሪ ሲሆን وكذلك ومن يؤدي حق والديه لا بد وأن يؤدي حق الله تعالى የወላጆችን ሐቅ ያደረሰ የሆነ ሰው ያሟላ የሆነ ሰው የአላህን ስብሓነሁ ወተዓላ ሐቅም ያሟላ። ምክንያቱም አላሁ ስብሓነሁ ወተዓላ እነሱን አደራ ብሏልና እንድንንከባከብ እነሱን በምንንከባከብ ጊዜ አላሁ ዐዘ ወጀል በእኛ ላይ ግዴታ ያደረገውን ነገር እየፈጸምን እንዳለ
እናውቃለን እንረዳለን ማለት ነው። ባረከላሁ ፊኩም። ወላጆችን መንከባከብ የወላጆችን ሐቅ መሙላት من أعظم القربات التي يتقرب بها المسلم من الله عز وجل ወደ አላህ ስብሓነሁ ወተዓላ አንድ ሙስሊም የሆነ ሰው ሴትም ትሁን ወንድ ወጣትም ይሁን ወከዛሊክ ጎልማሳም ይሁን ሽማግሌም ይሁን ወደ አላሁ ዐዘ ወጀል ከሚቃረብባቸው ከሆኑ ትልልቅ ዒባዳዎች መካከል አንዱ ነው ማለት ነው። وهو من أهم الواجبات التي أوجبها الله تعالى الله عز وجل በሰው ልጆች ላይ ወላጆችን እንዲንከባከቡ ግዴታ ያደረገው አንገብጋቢ የሆነ ነጥብ ነው ማለት ነው። አላሁ ስብሓነሁ ወተዓላ ግዴታ አድርጓል። አላሁ ዐዘ ወጀል የወላጆችን ሐቅ ከሱ ሐቅ ጋር አንድ ላይ አቆራኝቶ ነው ያመጣው አላሁ ስብሓነሁ ወተዓላ። አላሁ ዐዘ ወጀል ምን ይላል? ወዕቡዱ ላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና። طيب الله عز وجل እነዚህን ወላጆች ለልጆች መገኘት ምንድነው ሰበብ አድርጓቸዋል አላሁ ዐዘ ወጀል። ስለዚህ ለነሱ ባሳለፉልህ በሆነ ነገር ልታመሰግናቸው ይገባል፣ ልትንከባከባቸው ይገባል፣ ሐቃቸውን ልትጠብቅ ይገባል ማለት ነው። በትንሽ እያለ في حال صغره من الحب والإحسان እየወደዱ እነሱ እየተራቡ ልጆቻቸውን ሲያበሉ እነሱ እየተራቆቱ ልጆቻቸውን ምን ይላሉ ዒባደላህ የሚያለብሱ ማለት ነው። እነሱ እየታረዙ ይህ ሁሉ ሳለ ይህ ሁሉ በልጅነት እንደዚህ አድርገው ያሳደጉት ሲያድግም ደግሞ እነሱን ሊንከባከባቸው ይገባል ማለት ነው። ይህን ማድረግ ደግሞ ይህን ያደረጉበት እኮ ሁሉም እነሱን እንድንንከባከብ እነሱን ለነሱ መልካም እንድንሆን እንድንውል ግዴታ ያደርጋል። ባረከላሁ ፊኩም። ስለዚህ ፈመን ካነ ለሁ አበወይን ሁለቱም ወላጆች ያሉለት አባቱም እናቱም ያሉ በህይወት وكذلك وبذل ለነሱ ማለት ነው በቻለው ያክል በትእዛዛቸው በሚያደርግ ጊዜና ወይም ደግሞ ትእዛዛቸውን ሲፈጽም قام ذلك مقام الجهاد في سبيل الله بالله سبحانه وتعالى መንገድ እየታገለ እንዳለ ሰው سبحان الله። ስለዚህ ባረከላሁ ፊኩም ወላጆችን መንከባከብ በሁላችንም ላይ ያለ የሆነ ምንድነው ግዴታ እስከሆነ ድረስ ሁላችንም መንቃት አለብን። وبر الوالدين من أعظم الأعمال وأفضلها التي تقرب المسلم من الجنة ወደ ጀነት የምታቀርበው የሆነ አንድ ሙስሊምን ትልቅ የሆነ ስራ ነው ወደ ጀነት የምታቀርበው። ባረከላሁ ፊክ። وكذلك ወደ አላህ Subhanahu Wa Ta'ala የምታስወድደን የሆነ ከሶላት በመቀጠል ነብዩ ሰለላሁ ዐለይሂ ወሰለም ቅድም የጠቀስነውን ሐዲስ እንደ አወሳነው ማለት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ከትልልቅ ከሆኑ ስራዎች ስጠይቃቸው ሶላት በወቅቱ መስገድ አሉኝ። ከዚያም በኋላ ወላጆችን መንከባከብ ብለዋሉኝ እንዳሉት ማለት ነው። ባረከላሁ ፊኩም። ስለዚህ ወላጆችን መንከባከብ ያስፈልጋል። እነሱን መልካም ለነሱ መዋል ሐታ ሙስሊም ሆነው አይደለም ሐታ ካፊር ቢሆኑ ለነሱ ምን ያስፈልጋቸዋል? ባረከላሁ ፊኩም እንክብካቤ ያስፈልጋቸዋል በሚያስፈልግ በሆነ መልኩ ማለት ነው።
حتى الله سبحانه وتعالى وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما. ይሄ እንግዲህ መስደብ እንደሌለብን መገላመጥ እንደሌለብን መራገም እንደሌለብን ሁሉንም የሚያቅፍ ነው። የነሱን ትእዛዝ መፈጸም እንዳለብን ማለት ነው። ይሄ ደግሞ ትልቅ የሆነ ዒባዳ ነው። ዒባደላህ وكذلك رسول عليه الصلاة والسلام كأبي بكرة رضي الله عنه عندت تستلالفوا رسول عليه الصلاة والسلام بلا عباد الله ألا أنبئكم بأكبر الكبائر أواج نكو النقراتهم منا كوانجلاتوش هلوم تللك يهون وانجلاتوش النقراتهم منا لو رسول عليه الصلاة والسلام قالوا بلى يا رسول الله انديتها نقرون يا الله ملك تنياهوي سيلواتشو رسول عليه الصلاة والسلام منالو الإشراك بالله بالله لا يمقرات وعقوق الوالدين ولا جوتشن من مالت مجأقون على رسول عليه الصلاة والسلام النسون معمز النسون على متاززيه تلك يوهنا وانجل مالت من الكبائر حتى بمانيهم بتنش بهونو بسراوج ጥሩ በሆኑ ስራዎች ራሱ የሚታበስ አይደለም። ምን ያስፈልጋል? ተውበት ያስፈልጋል። እነሱን ይቅርታ መጠየቅ ያስፈልጋል ማለት ነው። ስለዚህ እነሱን መጨቆን ምንድነው? ከትልልቅ ከሆኑ ወንጀላቶች ነው። ከአላህ Subhanahu Wa Ta'ala ሐቅ አስቀጥሎ የማን ሐቅ ነው? ትልቁ የወላጆች ነው። ኢዘን ያንን መንከባከብ መጠበቅ ያስፈልጋል። ነብዩ አለይሂ ሰላቱ ሰላም እዚህ ላይ እንግዲህ እንዳሉት አልኢሽራኩ ቢላህ በአላህ ላይ ማጋራት እዚህ ላይ የአላህን ዐዘ ወጀል ሐቅ ማስቀደም ከዛም በኋላ ወላጆችን አለመጨቆን ነው የሚጠበቅብን ማለት ነው። ባረከላሁ ፊኩም። ስለዚህ ለወላጆች ዱዓ ማድረግ አለብን። አላሁ Subhanahu Wa Ta'ala ቅድም ባሳለፍነው የቁርአን አንቀጽ እንዳለን وقل رب ارحمهما كما ربياني صغيرا ጌታዬ ሆይ ማራቸው ብለህ ዱዓ አድርግ። በልጅነቴ ተንከባክበው እንዳሳደጉኝ ተንከባክበው በሚችሉት ያክል ለኔ እንዳስቀደሙት ምን በላቸው ማራቸው እያልክ ዱዓ አድርግላቸው ይላል አላሁ Subhanahu Wa Ta'ala። ስለዚህ ወላጆችን መንከባከብ አለብን። ዱዓ ለነሱ ልናደርግላቸው ይገባል። አላሁ Subhanahu Wa Ta'ala በዱንያም በአኺራም መልካም ነገር እንዲገጥማቸው ማለት ነው። ባረከላሁ ፊኩም። وكذلك ዱዓ ለነሱ ማድረግ በጣም ያስፈልጋል። ሰደቃ ማድረግ ያስፈልጋል። የሞቱ እንደሆነ በተለይ دعاء لنا رجلات شيء الرسول عليه الصلاة والسلام إذا مات الإنسان انقطع عمله إلا من ثلاث. عند سبب يموت كذي سراون دالي قرطال سوست نجاراتوش بيتشاسي كرويلال كذا مكاكل عندنياو ولد صالح يدعو له نيالت رسول عليه الصلاة والسلام عندنا كتاينت يالو صدقة يادرجك هنا ሰውየው ያደረገው ሰደቃ እስከ አገልግሎቱን እስከ ሰጠ ድረስ አጅር ይሄድለታል ቀብር ውስጥ ማለት ነው። ወይም ደግሞ አላሁ Subhanahu Wa Ta'ala ደግ የሆነ ልጅን አላህ የሰጠው ሷሊህ የሆነ ዱዓ የሚያደርግለት አላህ ሆይ ወላጆችን ማራቸው እያለ ዱዓ የሚያደርግ ማለት ነው። ዱዓ ልናደርግላቸው ይገባል ለሞቱ ቤተሰቦቻችን ወላጆቻችን። ስለዚህ ባረከላሁ ፊኩም
ወላጆችን መንከባከብ ለነሱ መልካም መዋል ወደ አላህ ስብሓነሁ ወተዓላ የምንቃረብበት ትልቁ ምንድነው ብለናል? ዒባዳ ነው። ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁማ ምን ይላሉ? ኢኒ ላ አዕለሙ ዐመለን እኔ አንድ ስራ ማላውቅም ወደ አላህ ስብሓነሁ ወተዓላ የሚያቃርብ የሆነ ወላጆችን ወይም ደግሞ ወላጅን ከመከባከብ የበለጠ ይላል። أخرجه البخاري في الأدب المفرد. سبحان الله. ስለዚህ ወደ አላህ ስብሓነሁ ወተዓላ የሚያቃርብ ትልቁ ስራው ወላጆችን መንከባከብ ነው ይላሉ ዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁማ። ስለዚህ ወላጆችን መታዘዝ الطاعة لهما في أوامرهما በመልካም ነገር ሲያዙ طيب ለነሱ መታዘዝ፣ በመጥፎ ሲያዙ መታዘዝ አይፈቀድም። አላሁ ስብሓነሁ ወተዓላ ወላጆችን አስመልክቶ በሱረቱ ሉቅማን ምን ይላል? ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልም ፈላ ቱጢዕሁማ ወሳሒብሁማ ፊ ዱንያ መዕሩፋ ወተቢዕ ሰቢለ መን አናበ ኢለይ ኢላ አኺሪል አያ። ኢዘን አላህ ምን ይላል? ባረከላሁ ፊኩም ወላጆች በመልካም ነገር ሲያዟችሁ ታዘዟቸው፣ እነሱን አደራ ተንከባከቡ ካለ በኋላ ወኢን ጃሃዳከ ዐላ አን ቱሽሪከ ቢ በእኔ ላይ እንድታጋራ ግን እነሱ ቢታገሉሃል ቢያስገድዱ አንተ እውቀት በሌለብህ በሆነ ነገር ላይ በማታውቀው በሆነ ነገር ላይ ለአላህ ስብሓነሁ ወተዓላ ምንም ተጋሪ እንደሌለው በምታውቅበት በሆነ ነገር ላይ እንድታጋራ ሽርክ እንድትፈጽም ወንጀል እንድትሰራ ቢገፋፉ ወይም ቢያስገድዱ ፈላ ቱጢዕሁማ አትታዘዛቸው ይላል። ወላጅን እዚህ ቦታ ላይ መታዘዝ አይቻልም። ምክንያቱም ላ ጣዕተ ሊመኽሉቅ ፊ ማዕሲየቲል ኻሊቅ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት አላሁ ጀለ ወዐላ በሚታመጽበት የሆነ ጉዳይ ላይ ፍጡራንን ጠይብ መታዘዝ አይፈቀድም። ስለዚህ ከሁሉም በላይ ደግሞ የአላህን ዐዘ ወጀል ሐቅ ነው የምናስቀድመውና ባረከላሁ ፊኩም ወላጆችን በጥሩ ነው እንጂ የምንታዘዘው በመጥፎ መታዘዝ አይፈቀድም። በሽርክ በቢድዓ በኹራፋት በሐራም በሆነ ነገር መታዘዝ አይፈቀድም ማለት ነው። ወላጆችን ጠይብ ድካ አለው በሐራም ነገር እነሱን በማይፈቀድ በሆነ ነገር መታዘዝ ስለማይቻል ማለት ነው። ስለዚህ በዚህ ላይ እንግዲህ አንድ አጠር ያለ ቂሷ ለማስታወስ ሞክራለሁኝ ኢንሻአላህ። ከሰሐቦች መካከል እንደምታውቁት ሙስዓብ ኢብኑ ዑመይር የተባለው ታላቁ ሰሐባ ረዲየላሁ ዐንሁ ታላቁ ሰሐባ በጣም በተከበረ በሆነ ቤተሰብ ውስጥ ነው ያደገው። ይህ ሰሐባ ማለት ነው። እናትየቱም በጣም ባለጸጋ ነበረች። በቅንጦት ያደገ ሰሐባ ነበር። እናም በኋላ ላይ ሲሰልም መስለሙን ስትሰማ እቺ ሴትዮ ምን ማድረግ ጀመረች? በዚህ በሙሐመድ የማትክድ ከሆነ ምግብ አልበላም፣ መጠጥም አልጠጣም፣ ፀጉሬንም አልበጠርም፣ ውጭ ቁጭ ላለው እናቱን ገደለ እየተባልክ ትወቀሳለህ። ስለዚህ ክፈር፣ በሙሐመድ ካድ በማለት ጥሪ ታቀርባለች። ወላጅ እናት ናት። ወላጁን በጣም ይወድ ነበረ። እናም ኧረ ተይ ቢላት አልሰማለች እና ምን አላት? መጨረሻ ላይ እናቴ ሆይ እንኳን አንድ ነፍስ አይደለም ለአንቺ 100 ነፍስ ቢኖርሽ የእያንዳንዷ ነፍስ እያየኋት ብትወጣ በሙሐመድ አልክድም በማለት ይናገራል ማለት ነው። ተመልከት፣ ገደብ አለው ለሁሉም ነገር። ሐታ ከዛ ወጡ በሚደርስበት በሆነ ስቃይ እና መከራ ሙአሪኾች እንደሚሉት ሰውነቱ
طيب እንደ እባብ ቆዳ ይላጥ ነበር ማለት ነው። በቅንጦት ስለነበረ ያደገው። እናም ይህ ምንድነው ወላጅ ናት። ላኪን በዚህ ነገር ላይ ግን ምን አላላትም አልታዘዛትም ዒባደላህ። ስለዚህ ወላጆች በመልካም ነገር ልንታዘዛቸው ይገባል። የነሱን ትእዛዝ መፈጸም አለብን። وكذلك التواضع لهما ومعاملتهما بالرفق ولين ለነሱ መተናነስ ያስፈልጋል። ለስላሳ በሆነ በልስላሴ ከነሱ ጋር መኗኗር ያስፈልጋል። وكذلك وتقديمهما في الكلام በንግግርም እነሱን ማስቀደም። በንግግርም ከወላጆች ፊት ለፊት መቅደም አያስፈልግም። በንግግርም እነሱን ማስቀደም። وكذلك በፊት ለፊታቸውም አለመራመድ፣ ከጎናቸው መራመድ አለብን። ሸሪዓችን የሚያዝን ይሄን ከፊት ለፊታቸው መራመድ ከምን መራመድ አለብን? ከጎናቸው ወይም ከኋላ መሆን አለበት። وكذلك ይህ ምንድነው ከነሱ ጋር ያለን አደብ ስነ ስርዓት ያማረ እንዲሆን ያደርጋል። احتراما لهما واجلالا لقدرهما طيب ለነሱ ማክበር ነው። እነሱም ምን ማለት ነው ማላቅ ስለሆነ ባረከላሁ ፊኩም ቀደም ማለት የለብንም። ምን ማለት አለብን? በንግግርም ቢሆን እነሱ መቅደም የለብንም። وكذلك በተግባርም ቢሆን ባረማመድ ሊሆን ይችላል። በምንም ስንሄድ አንድ ላይ ከሆነ የምንሄደው ምን ማለት አለብን? ወደ ኋላ መሆን አለብን ወይም ከጎናቸው ልንሆን ይገባል ማለት ነው። ባረከላሁ ፊኩም وكذلك ሌላው ደግሞ ከወላጆች ጋር ስንሆን ልንይዘው የሚገባ የሆነ አደብ ስነ ስርዓት ኦፍ የሚል የሆነ ቃላትን የስርጭት የሞላበት የሆነ ንግግርን ምን አለ ማለት አለመናገር። فإنها كلمة تغضب الله عز وجل الله عز وجل የምታስቆጣ የሆነ ንግግር ስለሆነች ኦፍ የሚል የመሳሰለ ማለት የሆነ የተሰላቸ የሆነ ቃልን መናገር አይፈቀድም። وقد حذر منها فقال فلا تقل لهما أف ولا تنهرهما الله ስላለ መጥፎ ንግግርን መናገር ሲያዙ የሆነ የተሰላቸ كذلك ያንን ትእዛዛቸውን የማጣጣል ሁኔታ አልቀበልም የማለት ሁኔታ የመሳሰለ ሌሎች ንግግራቶችን መናገር አይፈቀድም ማለት ነው። ይህም አደብ ስነ ስርዓታችንን መጠበቅ ይጠበቅብናል። وكذلك ሌላኛው ደግሞ ነጥብ እነሱን ማገዝ እነሱን በምንችለው ያክል እነሱን ማገዝ ይጠበቅብናል ማለት ነው። كذلك በሚናገሩ ጊዜ ደግሞ በመካከል ገብተን ንግግራቸውን ማቋረጥም የለብንም። واستماع الجيد لهما ጠንካራ የሆነ መስማትን መስማት አለብን። እነሱ ሲናገሩ ማድመጥ ዝም ብለን ከዛ ከጨረሱ በኋላ ደግሞ ድምጻችን ዝቅ አድርገን ማውራት አለብን እንጂ ድምጻችንን ከፍ አድርገን እነሱ ላይ መጮህ የለብንም። ይህ አደብ አይደለም ማለት ነው። ባረከላሁ ፊክ አልহামዱሊላህ ዲናችን ለሁሉም ነገር አደብ ስነ ስርዓት አስቀምጧል። ከወላጆቻችንም ጋር ደግሞ ስንሆን ድምጻችንን ከፍ ማድረግ አይፈቀድም። ድምጻችንን ዝቅ አድርገን እነሱን ደግሞ እየተናገሩ በመሃል ማቋረጥም አይፈቀድም ማለት ነው። ከጨረሱ በኋላ የምንናገረው ነገር ካለ ቀስ ብለን ድምጻችንን ዝቅ አድርገን መናገር አለብን ማለት ነው። ባረከላሁ ፊኩም وكذلك ወደ ቤት ደግሞ በምንገባ ጊዜ ሰላም ልናቀርብ ይገባል። وكذلك እነሱን ደግሞ መሳም አለብን። ይሄ ፍቅር የሚጨምር ነው፣ ውዴታን የሚጨምር ነው። ባረከላሁ ፊኩም መሳም ይጠበቅብናል። وكذلك ምግብ በምንበላ ጊዜ ደግሞ ከነሱ ቀድመን መጀመር የለብን። ይሄ ሸሪዓችን የሚያስተምረን ነው ማለት ነው። ከነሱ ቀድመን እኛ መጀመር የለብንም። ወይም ደግሞ ኢላ ኢን አዲና ለከ ቢዛሊክ ወይም ደግሞ እነሱ የፈቀዱ እንደሆነ እንጂ እነሱ ሳይፈቅዱ ዘለን እኛ ልንጀምር አይገባም። ከሱሐቦች መካከል አንዱ ሱሐባ ነበር ረዲየላሁ ዐንሁ ከእናቱ ጋር ለመብላት በጣም ይፈራልና ምን ሆነ ነው ተብሎ ሲጠየቅ እናቴ ልታነሳው የፈለገችው የሆነውን እኔ አንስቼ
የበላሁባት እንደሆነ ብዬ ስለምፈራ ስለምሰጋ ነው እያለ ይናገር ነበር ይህ ሱሐባ ረዲየላሁ ዐንሁ ኢዘን ስንበላ ከነሱ ፊት መጀመርም የለብንም ይህ አደብ አይደለም ማለት ነው ባረከላሁ ፊኩም وكذلك كبيت بميوت بزي دقمو توديعهما إذا خرجا من المنزل والدعاء لهما بالحفظ والعودة بالسلامة بسلام دملسوا الله سبحانه وتعالى لتبقاتشو دعاء ما أدرقنا الناس كبيت سيوت ودليل وتاتيهدو الناس مشنيت إهم كالناس قال لي نورا نميقبه هنا أداب سنة سرات وسط يكاتتال ليلاو دقمو دعاء للناس ما أدرق الله الملمن الله سبحانه وتعالى لنسو الله عز وجل ملكام نقر اندي قدماتشو بالصلاح مالتنا اندي استهكلو الله جل وعلا ملكام نقر اندي قدماتشو دعا مادرين بتلي دقمو بصلاة وسطهنا مالتنا الدعاء للوالدين مما سار عليه الأنبياء والمرسلين بزهم درجات شو كف سلميل نبيات وجه وكذلك الله سبحانه وتعالى ملكتين يجهدوا بتنو سلازي ولا جوتشن دعاء للناس ولنا رجلات شو يقبال مالتنا بارك الله فيكم وكذلك كموتم بهلان بيهول للناس دعاء ما درك قد من دالنو ملكام سران لأن بالناس صدقة ما درك مساسل وكذلك ود الناس دقمو دستال لما سقبات من مالت اللبن በቃ በደንብ አድርገን ጉጉታችን ሊሆን ይገባል ቤተሰቦች በእኛ የሚደሰቱ እንዲሆኑ ለማድረግ መሆን አለበት ማለት ነው ይሄ ደግሞ የሚሆነው በፊዕሊ እነሱ የሚወዱት የሆኑ ነገር በአጠቃላይ በመስራት በቻልከው ያክል ቤተሰብ የሚወደው የሆነ ነገር ልትሰራ ይገባል ከጥሩ ነገር ወንጀል እስካልሆነ ድረስ ማለት ነው እንደዚሁም ደግሞ ባረከላሁ ፊኩም ብዙዎቻችን የተዘናጋነበት ነጥብ وعدم الإكثار من الطلب منهم كالنسو بوزو على مفلق إيه انقدي بيتسب لاي والله بتأمي أسازنال بيتسب لاي 20 عامت 25 عامت 30 عامت قجبرو يقلبال سبحان الله تملكت أنت النسون مطور سيقباو تفتو ويم كزي بلو سرتو كذلك ለፍቶ አግኝቶ ማለት ነው እነሱን መጦር ሲገባው እነሱን ማሳረፍ ሲገባው በዛ አመትም ቁጭ ብሎ ከጃቸው ይበላል ማለት ነው ሱብሃንአላህ ከነሱ ነው ለጊዜ የነሱ ጠባቂ መሆንም የለብህም ማለት ነው كما يفعل الكثير من الناس ሰዎች አብዛኛው እንደሚሰሩት በዚህ ጊዜ በተለይ ወጣቱ ተበላሽቷል ሐቂቀተን ለካ የሆነ ነገር መስራት አይወድም ወይም ደግሞ የሆነ ልፋት ያለው ነገር መስራት ማለት አይወድም የሚፈልገው ምንድነው ቤተሰብ እየለፋ ያመጣል እሱ ቁጭ ብሎ ይበላል ሱብሃንአላህ ይሄ والله አቅላችን አለማሰራት ነው ዒባደላህ ስለዚህ ራሳችን ልንችል ይገባል ከጨንደውም ለነሱ ምን ማለት አለብን መጦር አለብን እነሱን ማገዝ ሲተበቅብን አሁንም የነሱን እጅ መጠበቅ ማለት ይህ ትልቅ ጥፋት ነው ስለዚህ ራሳችንን ማቀብ ራሳችንን መመርመር አለብን ማለት ነው وكذلك الناس لኛ ያደረጉልን በልጅነታችን በወጣትነታችን ያደረጉልን ነገር ወደኛ ያስቀድሙልን ነገር በአጠቃላይ ለነሱም ደግሞ ምን ማለት አለብን እነሱን ልናመሰግናቸው ይገባል ያደረጉልን ነገር እያስታወስን طيب ልናመሰግናቸው ይገባል ማለት ነው ዱዓ ልናደርግላቸው ይገባል ባረከላሁ ፊኩም እንደሚታወቀው ወላጆች حتى ልጃቸው ትዳር ቢይዝ ቢወልድ ምን ቢልም ያሳስባቸዋል ስለሱ ምንነት ይሳስባሉ በተለይ እናት ማለት ስለዚህ በማንኛውም ጊዜ ለነሱ ዱዓ ልናደርግላቸው እነሱን طيب ልናመሰግናቸው ይገባል ላደረጉልን ለሆነ መልካም ነገር ማለት ነው ባረከላሁ ፊኩም وكذلك ከኛም የሚጠበቀው ትልቁ አደብ ስነ ስርዓት እንደዚሁም حفظ اسرار الوالدين የወላጆችን እንደዚሁም ምን መጠበቅ አለበት ሚስጥር ልንጠብቅ ይገባል ከዚህ ከቤት እየወሰደ ወደ ሌላ ቦታ ማሰራጨት አይፈቀድም ማንኛውንም የሆነ ሚስጥር ማለት ነው እንደዚሁም من حقوق الوالدين على الابناء الانفاق عليهما بالمعروف በእነሱ ላይ መለገስ አለባቸው ወላጆች የሌላቸው ደሃዎች ከሆኑ ለምሳሌ የሚያስፈልጋቸው فواجب على الأبناء أن ينفقوا على آبائهم إن كانوا فقراء محتاجين
የሚያስፈልጋቸው ከሆኑ ድሃዎች ከሆኑ ልጆቻቸው ደግሞ የሚችሉ ከሆኑ መስራት የሚችሉ ከሆኑ ሰርተው ወላጆቻቸውን ምን ማለት አለባቸው መደገፍ አለባቸው ለነሱ መስጠት አለባቸው ማለት አየሱዱ ሐጃቲሂም የነሱን ሐጃቸውን ምን ማለት አለባቸው መዝጋት አለባቸው መፈጸም አለባቸው መሸፈን አለባቸው ሚማከል ከሚበላ ከሚጠጣ ወከዛሊ በመልበስ የሚለበስም ሊሆን ይችላል ቤት ሊሆን ይችላል ወይም ከዛሊከ የታመሙ ሊሆን ይችላሉና የተለያዩ መድኃኒቶችና የሚያስፈልግም ሊኖር ይችላል የዚህን ጊዜ እነሱንም በቻሉት ያክል ወላጆቻቸውን ምን ማለት አለባቸው ዒባደላህ ምን ማለት አለብን ልንከባከባቸው ይገባል በቻልነው ያክል የሚያስፈልጋቸው የሆነ ወጪን ልንሸፍንላቸው ይገባል ማለት ነው ባረከላሁ ፊኩም ይህ ግዴታ ነው በእኛ ላይ ይህ በእኛ ላይ ምንድነው ግዴታ ስለዚህ የወላጆችን ሐቅ የወላጆችን በእኛ ላይ ያላቸው የሆነን ሐቅ ልናውቅ ይገባል እነሱኛ ለመገኘታችን ሰበብ ናቸው طيب ስለዚህ የአላሁ ስብሓነሁ ወተዓላ ወሲያ እንደሆነ አውቀን ረሱል ዓለይሂ ሰላቱ ወሰላም በሐዲታቸው ብለዋል ቀደም እንዳየነው አላሁ ጀለ ወዐላ እናቶቻችሁ ላይ አደራ ይላል በእናቶቻችሁ አደራ ይላችኋል በእናቶቻችሁ አደራ ይላችኋል በአባቶቻችሁ አደራ ይላችኋል ብለዋል ስለዚህ ትልቅ የሆነ ዒባዳ ነው ዒባደላህ ወላጆችን መንከባከብና በቻልነው ያክል ወላጆቻችንን እንከባከብ ታላቅ የሆነ ሐቅ ነው እኛ ላይ ያለው ታላቅ የሆነ ሐቅ ነው ትልቅ ሐቅ ነው አላሁ ዐዘ ወጀል ከሱ ሐቅ አስከትሎ ወደኛ ያስተላለፈው አደራ ያለው ነገር ቢኖር የወላጆች ሐቅ ነውና ሐቃቸውን ልንሞላ ይገባል አደራ ላለሁኝ አላሁ ስብሓነሁ ወተዓላ ሁላችንንም ወላጆቻችን ሐቅ የምንሞላ የምንፈጽም ሙሉ መመለስ እንኳን ባንችልም ለነሱ መልካም የምንውል አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تبارك وتعالى أعلم والسلام عليكم